ሞመንቱስ እንዴት ነበር? ዳቦ አለ፣ ጠዋት ነው የተቀረጸው? ቁርስ ላይ ነው? ዳይፐር የምትቀይሪበት አለ? አለባበስሽ ሁሉ ያሳዝናል። ይሄ አስተያየቷ ሁሉ ነው የሚያሳዝነው እኮ። ሞመንቱ በቃ ትክክል ነበረ በሰዓቱና ሞባይሉ እንዴት አስቀመጥከው? እንዳታየው እስቲ ንገረኝ። እሷ ዳይፐር እየቀየረች ነው። ዳቦ አምጥቼ ሳስቀምጥ አላየችኝም። የወተት እሷ የምትጠጣበት የምትወደው ማግ አለ። እሱን አምጥቼ ሳስቀምጥ እሷ ልጇ ላይ ነበር ፎከስ እያደረገች የነበረው፣ እየጠራረገቻት ነበረ ዳይፐር ከመቀየሯ በፊትና ቪዲዮ ላይም ካየሽው ጠርቻት ነው የምትዞረውና ያው እንዳልኩሽ ስታለቅስ በጣም ከፍቶኛል። እንደዛ ኤክስፔክት አላደረኩም እና ኢቭን ያለቀሰችበት መንገድ ደግሞ እኔ አንዳንድ ጊዜ እንዴ ቢቀርብኝ ይሻላል ምናምን ብለሽ እንትን ለማድረግ ማለት እኔ እንደውም ያው እንዳልኩሽ አላማው ትልቅ ስለነበረ እስከ መጨረሻው ታግዬ ነው ያስጨረስኳት። ያው ሰው እንደዛ ላይ መስለው ይችላል ቪዲዮን ሲያየው ማለት ነው። ምክንያቱም ልታለቅሽ ነው እንዴ ምናምን እያልኩ ሞር እንደውም ሴንሲቲቭ እንዲሆን ፈልጌ ነው የሰራሁት። ከዛ በኋላ ግን ያው እሷን ከዛ ግን ያ ስሜት አይቀርም ልቧ ውስጥ ብለህ ነበር ያሰብከው አንተ? ውይ አይቀርም። ምክንያቱም ፍቅራችሁን ስለምታውቁት ይሄ ከዛ በላይ ነው ብለህ አሰብ። እሷ ደግሞ ለምን እንደዛ እንደተሰማት ታውቂያለሽ? እንዳልኩሽ እኔ አሁን ከአመማት ጀምሮ ስራ አልወጣሁም፣ አልሰራም ስራ። ምክንያቱም እሷን ቴኬር ማድረግ ነበረብኝ። ስራህን አቁመህ ነው አብረሃት ነበር? እና አሁን ምንድነው እኔ ያንን ሳስብ ስራ አቁሜ ተንከባክቤያታለሁ፣ አርሻታለሁ አሁንና ያንን ነገር ስለምታውቅ ይሄ ነገር ከበደኝ ስላለ ነገር ታውቃለች። ያ አይደለም መለኪያው ብለህ ነው አንተ ያሰብከው? ማለት መለኪያውም ያ አይደለም። ያው ሳስረዳት ይገባታል። ሁለተኛ ደግሞ ቅድም እንዳልኩሽ ቁጭ አድርጌ ደግሞ አላማውን ስነግራት ከዛ በኋላ የበለጠ ደስ አላት። እንደውም እንዲለቀቅ ፑሽ ያደረገችኝ እሷ ነች። በኋላ ላይ ማለት ለቅሷን ሳይ ትንሽ ቤተሰብ ጋር ሲደርስ ምናምን ትንሽ የሚያስከፋ ሆነብኝ። ቪዲዮውን ራሴ ሳየው ማለት ነው ከቀረጽኩት በኋላና ላለቀው ነበርና እሷ ማስተማሪያ ነው ብለህ ካመንክ የሚመጣውን ነገር እንቀበላለች።